እነሱ ምንድን ናቸው የሚለውን የምናይ ይሆናል። እንግዲህ በመጀመሪያ ብድር ወይም ክሬዲት ምንድን ነው ስንል the ability to obtain money now with promise to pay later። ዛሬ ብሩን ማግኘት ነገር ግን ወደፊት አተርፈን የምንመልሰው ነገር ነው። with interest ወለድ ጨምረንበት ዛሬ ብሩን በኮንፊደንስ እናገኘዋለን፣ ነገር ግን የሚመለስ ነው። to repay later with interest ተደምሮ የሚመለስ ብር ዛሬ ማግኘት እንደማለት ነው። ክሬዲት ወይም ብድር የሚለው ቃሉ ከሰባቱ ሲ ውስጥ የመጀመሪያው እንግዲህ ካራክተር ነው ወይም ባህሪ። የተበዳሪው ባህሪ በተለያየ መንገድ ቼክ ይደረጋል። እንግዲህ ትረስት ዛት ዘ ባንከር ሃዝ ኦን ሂዝ ቦሮወር። ባንከር አበዳሪው ተበዳሪው ላይ ያለው እምነት የሚለካው በተበዳሪው ባህሪ ነው የሚሆነው። ስለዚህ ካራክተር አንዱ መመዘኛ ነው። ስለዚህ ሆነስቲ፣ ኢንተግሪቲ፣ ኮሚትመንት፣ ሃርድ ወርክ፣ ትረስትወርዚነስ፣ ሬስፖንሲብልነስ እኚህ እንግዲህ ሜጀር የምናደርግባት ተርሞች ናቸው። ባህሪ ስንል ቢንግ ሆነስት፣ ቢንግ ኢንተግሬት፣ ቢንግ ኮሚትድ ቱ ዛት ሃርድ ወርክ፣ ትረስትወርዚ፣ ሪስፖንሲብልነስ and other so እንግዲህ ቤስት የሆነ ካራክተር ያለው ብድር የማግኘት እድሉ ሰፊ ነው የሚል ጀጅመንት ላይ መድረስ ይቻላል። ሶ ካራክተር አንደኛው ሲ ነው። ሁለተኛው ሲያችን ካፓሲቲ ነው። እንግዲህ አቅም ብድር ወስደን ብድሩን የመመለስ አቅም አለን ወይስ የለንም የሚለውን በተለያየ መንገድ ቼክ ያደርጋሉ ፋይናንሻል ኢንስቲትዩሽኖች። the ability to return loan along with the interest የመክፈያ ጊዜው ሲደርስ የመክፈል አቅም አለው ወይስ የለውም። የያዝነው ቢዝነስ ማተር ሊያደርግ ይችላል። ምን አይነት ቢዝነስ ነው የያዝነው? ሪስኪ ቢዝነስ ነው ወይስ ደግሞ ለስ ሪስኪ ቢዝነስ ነው? በተቋማችን ውስጥ ያሉት ሰራተኞች ጥራታቸው ምን ይመስላል? ማናጀሪያል አቢሊቲያችን፣ ኤክስፔሪየንሳችን በዚያ ስራ ላይ እነዚህን በማየት ተቋማት ቼክ ያደርጋሉ የኛን አቅማችን in terms of human resource, in terms of finance that we have, in terms of other factor, they will check our capacity. So capacity is one best see that the banker check before giving credit for us. ቼክ የሚያደርጉት ነገር አንዱ ካፓሲቲ ነው። ሶስተኛው ሲያችን ኮላትራል ነው፣ መያዣ። በተለይ ትልልቅ ብድሮች ያለ መያዣ አይሰጡም ባንኮች ወይም ሌሎች ተቋማት። እንደ ጋራንቲ ስለሚወስዱት አለን ያ ማስያዣ አለን ወይስ የለንም? በተለያየ መልኩ ሊሆን ይችላል። ከረንትሊ በክሮፕ ላይቭስቶክ እየመጡ ነው። ነገር ግን ይሄ ኮላትራል የሚባለው ነገር በጣም አስፈላጊ ነው። even if currently there is a free credit, interest free credit ቅርብ ጊዜ ተዋውቋል። ነገር ግን ለትልልቅ ብድሮች እንደ ማያዣ የሚወስዱት ነገር አለ። እዚህ ላይ ማወቅ ያለብን ነገር ለማያዣ ባንኮች የሚወስዱት ወይም ደግሞ እንደ ጋራንቲ የሚይዙት ነገር ከሚያበድሩት ብድር በጣም የበለጠ ወርዝ ያደርጋል። ይሄ ምንድነው? እንከስራለን ብለው ስለሚያስቡ የሴኪሪቲ ወይም ኮላትራሉ ከሚያበድሩት ብር በጣም የበለጠ እስከ እጥፍ አድርገው ሊወስዱ ይችላሉ። ስለዚህ ኮላትራል አንዱ ማሰብ የሚጠበቅብን ነገር ነው። ሌላው እንግዲህ ካፒታል ነው፣ ከአቅም ጋር ይገናኛል። በዜሮ ነው የተበደርነው ወይስ ደግሞ የተወሰነ ሀብት ይዘን እንደማሟያ ነው
የወሰድነው ብድሩ። ስለዚህ ይሄን ያያሉ። ቀድሞ ያለን ሀብታችን ይታያል። አንድ ባንክ ምንም ለሌለው ከሚያበድር እና ላለው ከሚያበድር የሚመርጠው የትኛውን ነው? ላለው ማበደር ነው። ስለዚህ የቀድሞ ካፒታላችን ብድሩን ከመውሰዳችን በፊት ያለን ካፒታል ኮንሲደር ያደርጋሉ ባንኮች። ስለዚህ ሞር ፌቨር የሚሆነው የተወሰነ ሀብት ይዘን ለማሟያ ብንበደር የተሻለ ነው የሚሆነው። ስለዚህ ካፒታል አንድ መስፈርት ይወሰዳል በባንኮች ኮንሲደሬሽን። ሌላው ኮንዲሽን ነው፣ ሁኔታ ነው። ለምን ጉዳይ ነው ብድሩን የምንወስደው? ለፕሮዳክቲቭ ፐርፐዝ ነው? ለፕሮፊታብል ቢዝነስ ነው? ለአዋጭ ቢዝነስ ነው ወይስ አዋጭ ላልሆነ ቢዝነስ? ለኮንሰፕሽን እንድንጠቀመው የምንወስደው ወይ ለፖለቲካ ፐርፐዝ ነው ወይ ለዌርፋል ነው ወይ ለመሬት ማገገሚያ ነው የሚለው የራሱ የክሬዲቱ ፐርፐዝ ቼክ ተደርጎ ነው የሚያበድሩት። ስለዚህ ኮንዲሽን ሁኔታው የምንበደርበት ሁኔታ ራሱ ቼክ ይደረጋል። አዋጭ ነው ወይስ አይደለም? ካን ኢት ጀነሬት ሪተርን ሞር ዛን ዘ ክሬዲት አማውንት የሚለው ቼክ ይደረጋል። ስለዚህ ለምን አይነት ጉዳይ ነው ብድሩን የወሰድነው የሚለው መጣራት መቻል አለበት። ባንኮች ሞር ፌቨር የሚያደርጉት ለፕሮዳክቲቭ እና ለፕሮፊታብል ለሆኑ ቢዝነሶች፣ አዋጪ ለሆኑ ምርታማ ለሆኑ አላማዎች ነው ሞር ፌቨር የሚያደርጉት። ስለዚህ ኮንዲሽን is one important C in credit analysis. Another C is credit history ነው። ከዚህ ቀደም ብድር ካለብን የአመላለስ ሂደታችን ምን ይመስላል ቼክ ያደርጋሉ ባንኮች። የክሬዲት ሂስትሪያችን ከዚያው ባንክ ሊሆን ይችላል፣ ከሌላ ባንክ ሊሆን ይችላል። it will be checked ቼክ ተደርጎ አመላለሳችን ላይ ኢፌክቲቭ ከሆን የማግኘት እድላችን ሰፊ ይሆናል። ነገር ግን ባክዋርድ ሂስትሪያችን የተበላሸ ከሆነ አሁን የማግኘት እድላችን የሞተ ነው የሚሆነው። ስለዚህ ክሬዲት ወይ የኢንዲቪጁዋልስ ክሬዲት ሂስትሪ ብድር ለማግኘት ወሳኝ ነው የሚሆነው። ስለዚህ ፕሪቪየስ ክሬዲታችን ኤፊሽንትሊ ማኔጅ ሆኖ በወቅቱ የተመለሰ ከሆነ we will get new credit. if not the reverse is true. የመጨረሻው ሲያችን ኮምፒቲሽን ነው፣ ውድድር ነው። the extent of competition to extend credit also matter to get credit. እንግዲህ አበዳሪዎች ተበዳሪዎቻቸው በውድድር በበዛበት ቢዝነስ ውስጥ እንዲገቡ ይመከራል። ብቸኛ ቢዝነስ ከሆነ የማግኘት እድሉ የወረደ ነው የሚሆነው። ስለዚህ ኮምፒታተር ሲኖር ማኔጅመንታቸውን ያስተካክላሉ። ሌሎች ኢሹዎችን ኤፊሽንትሊ ማኔጅ የማድረግ እድሉ ሰፊ ስለሆነ ኮምፒቲሽን ያለው ቢዝነስ ቢሆን ይመከራል። እነዚህ 7 ሲዎች እንግዲህ ክሬዲት ለመውሰድ ብድር ለመውሰድ ከባንክ እነዚህን 7 ሲዎች ቼክ ማድረግ ይጠበቅብናል ከመውሰዳችን በፊት። ሌላ እንደ ተጨማሪ ሌጋል ሪኳየርመንት መንግስት ትኩረት ያደረጋቸው የቢዝነስ ዘርፎች ላይ ቢሆን ይመረጣል። ፌቨር ሊኖር ይችላል። በእርግጥ አዋጭ የሆኑ ኤንቫይሮንመንታል ፍሬንድሊ የሆኑ ቢዝነሶች ከሆኑ ሪኮመንድ ይደረጋሉ። ግን ከሌጋል እና ሬጉላተሪ ወይም ደግሞ ኢንስቲቱሽናል ፋክተሮች ማየት ይጠበቅባቸዋል። ኢንቫይሮንመንትን የሚጎዳ ቢዝነስ ካመጣችሁ የማግኘት እድላችሁ ለስ ነው የሚሆነው። የመንግስትን ህግ የሚቃወም ወይ ፖሊሲ ወይ ፕሮግራም አፌክት የሚያደርግ ከሆነ የማግኘት እድላችሁ ዝቅተኛ ነው የሚሆነው። ስለዚህ እንደ የመጨረሻ ፋክተር ኮንትሮል ህግና ከኢንስቲቱሽን ከሬጉሌሽን ጋር የተያዙ ጉዳዮችንም ማየት ይጠበቅባቸዋል። ለዛሬ እነዚህን 7
ብድር ለማግኘት ማጣራት ያለብንን ጉዳዮች አይተናል። በቀጣይ ሌሎች ጉዳዮችን በስፋት